ሰላም ጤና ይስጥልኝ ተወደዳችሁ እንደምን አላችሁ? በዛሬው ፕሮግራሜ ይዤላችሁ የቀረብኩት ቦሌ ኤርና ሞል አካባቢ ላይ ከአንድ ሳምንት በኋላ ስለሚለቀቀው ፕሮዳክት ይሆናል። ይህንን መረጃ ማድረሳችሁ ቀድሜ በብዛት በተለይ ደግሞ አነስ አነስ ያሉ ፍሎሮች ላይ የምትፈልጉ፣ ዝቅተኛ ፍሎሮች ላይ የምትፈልጉ፣ ትናንሽ ካሬዎችን የምትፈልጉ እንዲሁም ደግሞ ትላልቅ ካሬዎች ሆኖ ጥሩ እይታ ያለባቸው ቦታዎች ላይ የምትፈልጉ ሰዎች ካላችሁ ከወዲሁ ኮንታክት እንድታደርጉኝ ነው ይህን ፕሮግራም እየሰራ ያለሁት ማለት ነው። ምናልባት አካባቢውን ብዙዎቻችሁ በደንብ ታውቁታላችሁ። ለኢንቨስትመንት ለመኖሪያነት የተመቸ አካባቢ ስለሆነ ብዙ ሰዎች የሚፈልጉ ስለሆነ ነገ ጠዋት ገዝታችሁ ብታከራዩ ብትሸጡት አትራፊ የምትሆኑበት አካባቢ ስለሆነ ይህን ፕሮግራም ይዤላችሁ የቀረብኩት። ኤግዛክት ቦታው የሚገኘው ፍሬንድሺፕ ሆቴል አካባቢ ላይ ነው የሚገኘው። ኦልሞስት ወደ 1000 ካሬ ላይ ያረፈ አፓርትመንት ነው። ሙሉ ለሙሉ ሬዚደንሻል አፓርትመንት ሲሆን ወደ ላይ ደግሞ ከፍታው እስከ 15 ፍሎር የሚደርስ ነው የሚሆነው ማለት ነው። ስለዚህ ከወዲሁ እዛ አካባቢ ላይ ቦሌ ኤርና ሞል ጀርባ ፍሬንድሺፕ ሆቴል አካባቢ ላይ መኖሪያ የምትፈልጉ ሰዎች ካላችሁ ከስር በምናስቀምጥላችሁ ስልክ ቁጥር ኮንታክት ልታደርጉ ትችላላችሁ። ከአንድ ሳምንት በኋላ ሙሉ ለሙሉ ይለቀቃል ማለት ነው። ብዙዎች ምናልባት ይህን ቪዲዮ ማየት የሚደውሉ ሰዎች አሉ፣ ቀድሞ የሚይዙ ሰዎችም አሉ። ካሁን ያደረስናቸው መረጃዎችን ብዙ ሰዎች አሉ የሚጠብቁ ያንን ቦታ ማለት ነው። በምናወጣው በካሬ በጣም በዝቅተኛ ዋጋ ነው ማለት ነው። በትንሽ ብር ነው የምናወጣው። ለ20 ቤቶች ብቻ ናቸው እነዚህ ኦፈሮችን የምናቀርበው ማለት ነው። ማናችሁም ይሄን ቦታ ላይ የምትፈልጉ አማራጩን መጠቀም ትችላላችሁ። ካሁኑ በተለይ ደግሞ ዝቅተኛ ፍሎር ላይ የምትፈልጉ ጥሩ እይታ ያላቸው ቤቶችን የምትፈልጉ ሰዎች ከወዲሁ ኮንታክት አድርጉኝና ከዛ በኋላ ሪከርድ ሲደረግ አውቶማቲካሊ የቤት ባለቤት መሆን ትችላላችሁ ማለት ነው። ይሄ ቪዲዮ ለእናንተ የተዘጋጀው ሁልጊዜ ቀድሞ አማራጮችን የሚያዩ መረጃዎች የሚወስዱ ብዙ ጊዜ የእድሎች ተጠቃሚ ይሆናሉ ማለት ነው። ያንን ብልሃት እናንተም እንደምትጠቀሙ ተስፋ አድርጋለሁ። ከወዲሁ ለዚህ ነው ይህን ፕሮግራም የሰራሁላችሁ። ምናልባት በቀጣይ ሳምንት ደግሞ የት አካባቢ እንደሚገኝ ቪዲዮውን በአካባቢ ላይ በመገኘት ምን ላይ ደረጃ የግንባታ ደረጃ ላይ እንዳለም አሳያችኋለሁ ማለት ነው። መልካም ጊዜ ይሁንላችሁ። አመሰግናለሁ።